አደባባይ ላይ ካላያችሁልኝ እሙሙ የኔው እያልሽ ኦልሞስት እንደ እግዚአብሔርን ባትፈሪ እሙሙ ታሳይ ነበር ለገንዘብ ክፍያ ቪዲዮ ፖስታችሁ ተበላጣች በምጥቀን ቪዲዮ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? ድርሹ ዳና አሁን ስህተት ሰርታለች። ምኑ ነው ስህተት የሰራችው? ሰገጤ ፋራ እስከ ከፈሉሽ ድረስ ምንም አይነት ነገር ብትፖስቺ የማይሰቀጥጥሽ ሰው ነሽ። ሰላምና ፍቅር ለእናንተ ይሁን ውድ የሚዲያችን ቤተሰቦች። እንግዲህ ከሰሞኑ አንድ አነጋጋሪ የሆነ ርዕስ አለ ብዙዎችን ያወዛገበ፣ እንደዚሁም ደግሞ ኢቢኤስ ቲቪ ላይ እገዳ እስከ ማስጣል፣ እንደዚሁም የሰይፉ ፋንታውን ኦፊሻል ከ2 ሚሊዮን በላይ ሰብስክራይበር ያለውን የዩቲዩብ ቻናል ራሱ እገዳ ላይ ሊጥል የሚችል ከባድ ክስ አንድ ሴት አቅርባለች። እሱም ምንድነው? ላይቭ ላይ ምጥ ያስተላለፈችው እንስት እንግዲህ ያለ ፍቃዴ ኢቢኤስ ቲቪ ይሄን ነገር ወደሱ ቻናል ወስዶ አስተላልፏል በማለት ከባድ ክስ አቅርባለች። እንግዲህ የጉድ ዘመን ነውና እኛ የታዘብነው ነገር ምጥ ማለት በጣም ከባድ ነገር፣ ፈጣሪ ሆይ ፍታኝ፣ ፈጣሪ ሆይ አቅልልኝ፣ ፈጣሪ ሆይ ማረኝ ተብሎ የሚለመንበት ሰዓት ላይ ሜካፕ ተቀባብቶ እንደዚሁም ደግሞ ቺፕስቲክ ምናምን እንዳለ ብቻ ሜካፕ ተሰርቶ ላይቭ ላይ ምጥ መቀመጥ ተገቢና አግባብ ነው ብዬ አላስብም። ያ ሰዓት ለፈጣሪ እጅ የሚሰጥበት እንደዚሁም ስቃይ የሚበዛበት ሰዓት በመሆኑ እንደዚህ አይነት ድርጊቶች አግባብና አስፈላጊ ናቸው ብዬ አላስብም። ይህንም አስመልክቶ እንግዲህ በኮሜዲ ስራዋ የምናውቃት ድርሹ ዳና ይህን አስመልክታ በኢቢኤስ በሰይፉ ፋንታው ፕሮግራም ላይ የትችት ወይም ደግሞ የኮሜዲ ፕሮግራም ላይ በዚህ ዘጉ ላይ አቅርባ ነበረ። የቪዲዮ ባለመብት ወይም ባለቤት እንግዲህ ኢቢኤስ ቲቪ ያለ ፍቃዴ የኔን ቪዲዮ ወስዶ የሱ መዝናኛ ፕሮግራም ላይ ጭኗል፣ ይሄም ተገቢ አይደለም በማለት ክስ አቅርባለች። እንደዚሁም የሰይፉ ፋንታውን ከ2 ሚሊዮን በላይ ሰብስክራይበር ያለው ቻናልም አደጋ ላይ ሊወድቅ እንደሚችል በጣም በርካታ ሰዎች የተናገሩ ነው ያሉት። የኢቢኤስ ጣፋንታ ምንድነው? የሚደርስበት ቅጣትስ ምንድነው የሚለው ነገር አብረን የምንመለከት ነው የሚሆነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ነባሮቻችሁ ላይክ ሼር ያደርጋችሁ አብራችሁ ይቆዩ። ምን አደባባይ ላይ ካላያችሁልኝ እሙሙ የኔው እያልሽ ኦልሞስት እንደ እግዚአብሔርን ባትፈሪ እሙሙ ታሳይ ነበር ለገንዘብ ክፍያ። ይሄን አይደል ያረግሽው? ይሄን አርገሽ ደግሞ ክስና የይቅርታ እንትን ይደረግልኝ። እኔ እንዲያውም አልፊያት ነበር። እግዚአብሔር ምስክሬ የምታዩት ነው፣ ቪዲዮ ነበር። ምጥ ነው፣ ሴት ልጅ የምታደርገውን አታውቅም ብያለሁ። ጭራሽ ክስ ልታመጪ ቆሻሻ። ድርሹ ዳና አሁን ስህተት ሰርታለች። ምኑ ነው ስህተት የሰራችው? እቺ ሴትየው ቪዲዮዋን ቲክቶኳን ለቀቀች። ሶሻል ሚዲያ ላይ የለቀቀችው ከሴንስ በኋላ ከወለደች በኋላ ፔኑን ነው ምናምን። ያ የፊትሽ ካራክተር ፊትሽ ላይ የሚያሳየው የህመም ምልክት በነገራችን ላይ ምጥ ሰዓቷን በምጥ የወለደችዋን የምጥ ሰዓቷን የምታስታውስበት ሰዓት ነው። በሴስ የወለደችው ደግሞ የሴስ ታይም ከተሰራች በኋላ የምታሳየው ፔኑ የምታሳይበት ወቅት ነው። ፊትሽ ላይ ስታሳይ የነበረው አለማፈርሽ ቁጭ አድርገሽ ቪዲዮ ከፍተሽ ለቅሶሽን ትቀርጫለሽ። ሆስፒታል ከወለድሽ በኋላ አለማፈራችሁ እንደዚህ የምታረጉ እናቶች በጣም ነው የምታስጠሉት። ባይዘው ቴንክ ዩ አለማፈራችሁ ከዛ በትወልድ እንደዚህ ምናምን አይባልም። በመጀመሪያ ደረጃ እውነት እኛ ኢትዮጵያዊነታችንን ባህላችንን የምንወድ ሴቶች ከሆነን እናቶች ከሆነን ሴት ልጅ እርግዝናዋን ስትደብቅ እንጂ አደባባይ ላይ አውጥታ ስታሳይ ይደብራል። ከወለድሽ በኋላ ማሳየት ትችላለሽ። በተቀራ ከእርግዝናው ጀምሮ ዛሬ 9 ወር ገባው 8 ወር ገባው እያልሽ ስንት ነገር አለ። እግዚአብሔር ይመስገን። እኔ ባይዘው ከጋይስ ይቅርታ አድርጉልኝ፣ ከወለድኩ በኋላ ነው ያሳዩዋችሁ እንትሪ ቪዲዮዎች ወልጄ ከጨረስኩ በኋላ። ከዛም የሆነ ዘፈን ላይ የእናቶች ቀን ላይ የእናት ምናምን የሆነ ቪዲዮ ለቅቄላችኋለሁ። ግን አሁን እዛ ላይ ለሚሰድቡኝ ስድብ እኔ እዛ ላይ ለሚሉኝ ነገር በአጠቃላይ ምንም አይከፋኝም፣ ምንም አይልኝም። ቪዲዮ ፖስታችሁ ተበላጣች በምጥቀን ቪዲዮ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? አንቺ አይደል እንዴ? በምጥ ሰዓት ቪዲዮ ቀርጸሽ እያልሽ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? ይሄን ነው እሷ የቀለደችው። እንዲያውም አልተሳደበችም፣ ምንም አላለችም። አንቺ ነሽ ህዝቡን ይቅርታ መጠየቅ ያለብሽ። አወቅሽ ሲሏት የባሏን መጽሐፍ አጠበች ያለ ዝምባ እጂ እካክ እንዴ! አልበዛም እንዴ? ሴቶቹ ግን እንዴት ነው የምትጨማለቁት? አሜሪካን ሀገር፣ እኔ አሜሪካን ያለሁት ቆሻሻ እንደው ሽቅብ ልራ አላላችሁም እንዴ? ምንድን ይፈጠር ነው የምትይው? አንቺ አይደለሽ እንዴ ተንበላጠሽ ምጥሽን አደባባይ ላይ ያረግሽው? ያወጣሽው አንቺ አይደለሽ እንዴ? በዚህ ነገር ላይ ማንም ድርሹ ቀለደች፣ በዚህ ነገር ላይ ተጫወተች። እኔ ባናትሽ ተተከያልኩሽ ነው። ማን አባቱ ነው የሚያዘኝ? እኔ ልቃሚ
ዲ ምንድነው የምታወሪው? አንቺ በተንበላጠችው አንቺ ቪዲዮ ምጥ ላይ ሆነሽ ሜካፕሽን አድርገሽ ቪው ፍለጋ ገንዘብ ፍለጋ ተርመጥምጠሽ መጥተሽ በቪው ስለሚከፈል ስለምታውቂ መጥተሽ ባረክሽው በኢትዮጵያ ተሰምቶ የማይታወቅ በኢትዮጵያ ታይቶ የማይታወቅ ነገር ያረክሽው አዶናይ ሲመጣ ለብቻዬ ከኔ ውጪ ማግኘት የለባችሁም ከኔ ውጪ ማየት የለባችሁም ብለሽ ገንዘብ ስትሸቂበት ስትሰሪበት አልነበር እንዴ? ሆዳ እጂ እካክ እኔን እስኪ ክሰሺ። እዚሁ ነው ያለሁት። የምን ኢትዮጵያ መሄድ ነው? ድሃዎቹን ነው እንዴ ጉልበተኛ መሆን? ድሃዎቹ ላይ ነው እንዴ ያዙ ይልቀቁኝ የሚባለው? ከባህል ያፈነገጠ ነገር አንድም ሴት የምጥ ጊዜ ማንም አይቷት የማያውቅ እንደ አንቺ አይነቱ መጥቶ እንደዛ ሲያደርግ እንዲያውም ቀለደች እንጂ ክፉ ነገር እንኳን አልተናገረችም። ወሬኛ እካክ ብዬሻለሁ። እስቲ እኔን ስትከሽልሽ እኔን ክሰሽኝ። እኔን እስቲ ማስጠንቀቂያ አትሰጪኝ በምታውቂያቸው። እኔን እስቲ የሆነ ነገር አስቢኝ። ወራዳ አንዳንዴ ክብር አይወድላችሁ መረን። አረ እኔን እስቲ አድርጊ። ምጥ አደባባይ ላይ ካላያችሁልኝ እሙሙ የኔው እያልሽ ኦልሞስት እግዚአብሔርን ባትፈሪ እሙሙ ታሳይ ነበረ ለገንዘብ ክፍያ። ይሄን አይደል ያረግሽው? ይሄን አርገሽ ደግሞ ክስና የይቅርታ እንትን ይደረግልኝ። እኔ እንዲያውም አልፊያት ነበር። እግዚአብሔር ምስክሬ፣ የምታዩት ነው፣ ቪዲዮ ነበረ። ምጥ ነው ሴት ልጅ የምታደርገውን አታውቅም ብያለሁ። ጭራሽ ክስ ልታመጪ ቆሻሻ። አንዳንድ ሴት ግን ለዚህ ነው ደሜን የሚያፈሉት። አንዳንዶቹ እንደነዚህ አይነት መረኖች አይናውጣ ናቸው። ምን ይፈጠር ነው የምትይው? አንቺ አይደል እንደ ለጠፍሽው? አንቺ አይደል እንደ ምጥ እያልሽ ያልሽው ሙድ ያልሽው አንቺ አይደል እንደ? ለምን ኮመንቱን ዘጋሽው ታዲያ? ኮመንቱን ለምን ዘጋሽው? ለምን ዘጋሽው ኮመንቱን? እዛ ላይ ነበር። እስቲ እኔን ክሰሺ። እኔ አሜሪካ ነው ያለሁት፣ አንቺ ያለሽበት ሀገር ነው ያለሁት። ዮኒ ማኛን ክሰሺ እስቲ እና ራስሽን እንዴት እንደምታይ እና ሳስብሽ ማለት ነው ምንድነው ሹሽ ብልጣ ብልጥ እንትን ነው የምትመስዪ። ራስሽን እንደ ጻድቅ ምናምን ይሄ ባህሏን እንደምትወድ ላይክ ምናምን ሴት ምናምን ነው የምታዩ አይደለሽም። ልጆችሽ ደስ ይላሉ ካንቺ። በነገራችን ላይ እኔ ይቅርታ አድርጊልኝ፣ ካንቺ ልጆችሽ ደስ ይሉኛል። በጣም ነው ልጆችሽን የምወዳቸው፣ በጣም ነው ልጆች የሚያሳሱ። አንቺ ግን ወሽ ብትስጥስ ያልሽ ሴት ይሆነሽ እርግጠኛ ነኝ እዛ አካባቢሽ ዙሪያሽ ላይ ያሉት አሜሪካ የሚኖሩ ኢትዮጵያኖች በጣም እንደምትደብሪያቸው። ምክንያቱም ሰው ልጅ ይኸውልሽ የሆነ ነገር አለ። ከዚህ በፊት ማን ነበረ እዚህ የኢትዮጵያ ያለው ቲክቶከር ማን ነው? እዚህ የምትወዱት ማን ነው የምትሉት? ኪንግ ምናምን የምትሉት ቲክቶከራችሁ ላስታውሳችሁ ብዬ ነው። ከሱ ጋር ሆነሽ አምባሳደሩ ልሁን አዛዡ ልሁን ዳይሬክተሩ ልሁን ፎቶኮፒው ላንሳው ምናምን ፈራሚው ልሁን አስፈራሚው ልሁን ምናምን ብለሽ ያዙኝ ልቀቁኝ እያልሽ እዛ የነበሩትን ሀበሾች እንዳለ ስታስቀይሚ ነበር። ማን እንደሆንሽ ባላቅም ማለት ነው። ስሰማ እጇ ረጅም ነው ምናምን። ይሄ ነው እጅሽ ረጅም፣ የራስሽ ጉዳይ ነው። እጅሽ ረጅም ቢሆን ለራስሽ ነው። በምንድን ነው እጅሽ ረጅም የሆነው? ሶሻል ሚዲያ ላይ ስትመጪ ቅሌትንም ክብርንም ፈልገሽ ነው። ባሳየሽን ልክ ነው አስተያየት የምንሰጥ። ሰገጤ ፋራ እስከ ከፈሉሽ ድረስ ምንም አይነት ነገር ብትፖስቺ የማይሰቀጥጥሽ ሰው ነሽ። ለአንቺ ድፍን ኢትዮጵያዊ ተሸማቋል። ድፍን ኢትዮጵያዊ ነው ማወራሽ። ከሱ ብሶ አንቺ ከሳሾች፣ አንቺ ኢቢኤስን ይቅርታ አስጠያቂ። ይኸውልሽ ተደራጅቶ ኢትዮጵያ ይሄ አካውንትሽን አዘግቶ እንዳይገላግልሽ እውነቱን ነው ማወራ። ድፍረትሽ ነው የገረመኝ። ጭራሽ ልታስፈራሪ ነውረኛ ነሽ በእውነት። ጭራሽ ማስጠንቀቂያ እኛ እንከሳለን። ኢቢኤስን በራስሽ ቪዲዮ አንቺ በሰራሽው ምጥላውኜ
ቪዲዮ ሜካፕ ተቀብታች ለገባሽው ላንቺ እንዲያውም አልተሰደብሽም፣ እንዲያውም አልተነካሽም። ወሮ በላ እካክ ነሽ። ቆሻሻ በጣም ነው የሚያስጠኝ። ስለዚህ አሁንም ንገሩልኝ ማርዬ ገለመሌ ለምትባል ቆሻሻ አንቺ በለጠፍሽውና እዛ ስትቁላይ ምጥ ላይ እንደዛ አርገሽ የተነሳሽው ቪዲዮ ቆሻሻ ነው። ማንንም ምንም አያስተምርም። ምንድን ነው የምታስተምሪው? በዛ ከነ ልጆችሽ ነው ቲክታክ የምትለምኝበት። የምትፖስችው ቪዲዮ ምናምን ቲክታክ ይከፍላል በቪው። የኢትዮጵያ ሕዝብ ደግሞ ህጻናቶች ይወዳል። ያንን ስለሚወድ ምን ያደርጋል? ላይክ ያደርጋል፣ ይደጉል ይችላል፣ ምን ይላል። በዛ በደንብ ትሸቅላለች። ከሷ ብሷው ምን እያደረገች እከሳለሁ ያለኝን እኔ ይኸው በደንብ እየረገጥኩሽ ነው። እስቲ ክሰሽልኝ። አሜሪካን ሞዳት እስከ ጥግ ድረስ ሰው መርገጥ ትችላለህ። አቤት አሜሪካ ችን ገነት የሆነች ሀገር በምንድን ነው ምክዛት? በምንድን ነው ምክዛት? አሜሪካ ነን እርግጥ ወዳ እስክጠላ ማረግ የምትችልበት ምርጥ ሀገር አሜሪካ። ወደ እስክጠላ እርግጥ ማረግ። የሰው ልጅን አታስፈራራ እንጂ እንዲህ ገላሃለሁ አጠፋለሁ አትበል እንጂ ከዛ ውጪ እርገጥ ጥግ ድረስ ማን አባቱን ቀና ብሎ መናገር አይችልም። አንዱ ምን አለ? እኔም በመውሰድ አሜሪካን ካሳት አላለኝ። እንደዚህ አስቃችሁኝ በወጣ ይሻለኛል። ትንሽ ስሜታዊ ሆኜ ነበር። እኔ እኮ በእኔ ነገር እኮ አልበሳጭም። በእውነት እውነቴን አርቲስቶች ምናምን ብዙ ነው የተገሸለጡት። ብዙ ብቻ ቢዝነስ ትሰራለች። ዋቴ ናት፣ አጭበርባሪ ናት። ስለዚህ አሁንም እነግራችኋለሁ፣ ባልማ የለም። ባል አልኩ እኮ የሚከበር ባል ሲኖር ሴት ልጅ የምታደርገውን ሶሻል ሚዲያ ላይ ታውቃለህ። የሚከበር ባል ካለ ሴት ልጅ ሶሻል ሚዲያ በምታደርገው ታውቃለህ። የማይከበር ባል ካለ እንደፈለገች ትሆናለች። ይሄ ነው ሶሻል ሚዲያ። ሴት ልጅን እንዲህ በምታደርገው ነገር ባል እንዳላትና እንደሌላት ነግራለሁ። እድሜ የደረሰ ሴት ማለት ነው። ባል እንዳላት እንደሌላት፣ አንዳንዱ እንዳልኩ ባል እንዳላት እንደሌላት መናገር ይችላል። አንዳንዱ ባል ሳይሆን ሚስት ነው። አንዳንዱ ባል ሳይሆን ሚስት ነው። እንደፈለገች ብትሆን ትንፍሽ የማይል ሰው ሚስት እንጂ ባል አይደለም። እና ያንን ነው ምለው። በጣም ነው ማዝነው። አንቺ በፖስትሽው ማንሳት ሲገባሽ እንደዛ አይነት ትውልድን ምንም አያስተምርም። ካንቺ ያዩትን ነገር እውነት ነው ምሉ ልቅረጽ ብላቸው ልጅ ሲወጣ ካበሻ አንድ ቀን ማየታችን አይቀርም። በዚሁ ከቀጠለ ሴት ልጅ አመጣ ስትወልድ እሙሙን ቀጥታ እንደሚያሳዩን እርግጠኛ። በእናንተ የተነሳ ሴቶች ላይቭ ሲያወጡ ተቀርጸዋል። እያደፋፈራቸው ገደል ነው የተተታቸዋቸው። አብዛኛዎቹ የምናየው ከእናንተ በኋላ የመጡት በምታዩት ነገር አስቀያሚ ነገር እያደረጉ ነው ያየ ነው። ላይቭ ላይ ወንድ እያወጡ አይተናል። ስለዚህ አንዳንዴ ገደብ ቢኖረው ደስ ይለኛል። ገደብ ቢኖረው ጥሩ ነው ላለው ለእሷ ያልሽውን ለእኔ እንድታደርጊው ፈልጋለሁ። እኔን እንድትከሺ እንፈልጋለሁ። ለእሷ ያደረግሽውን እሷ ላይ የዛትሽውን ኢቢኤስ ላይ የዛትሽውን እኔ ላይ እንድዝቺና የሆነ ነገር እንድትይ እፈልጋለሁ። ከዛ በኋላ እንዴት አድርጌ አብጠልጥዬ ገደል እንደምከትሽ ነው ያውቃለሁ።
ቆሻሻ እና ድርሹን ማኛው አለልሽ በለዋል። እንዲያውም ምንም እግዚአብሔር ምስክሬ የድርሹ ምንም አላለች። ምታይቶ አላረ የሚያስቅ ነገር ነው። ቻርጅ አቀብሉኝ ነው ነገ የሚባለው ነው ያለችው እና ያለችው የትኛው በእስልምና ነው በክርስትና ነው በየትኛው እምነት ምጥ ላይቭ ላይ እኛ አይተንም ሰምተንም አናውቅም። እዩዬ እንዴት ነች? ተግባባት። በጣም ነው ያዘንኩት። በጣም 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 ነው ያዘንኩት። እቺ ነውረኛ አንቺ ነች። ድርሹ ምንም ኢቢኤስ ምንም አላጠፋ። የሚያስደነግጡ ግራ የሚያጋቡ ነገሮች ሶሻል ሚዲያ ላይ ሲመጡ እነሱ እንደ አንድ ሚዲያ የሚዝናና ከሆነ ሰውን የሚያዝናና ከሆነ ያዝናኑበታል፣ ሰውን የሚያስቆጣ ከሆነ ይነጋገሩበታል። ይሄ ነው። እንዲያው ሙሉ ስላላሳየሽ ይቅርታ ራስሽ ጠይቂ። ሙሉ ስትወልጂ ስትሻጎሪ ምን ስትይ አለማሳየትሽ ይቅርታ መጠየቅ አለብሽ። ሙሉ ነው ማድረግ ያለብሽ። ፕሮሰሱ ሙሉ አይደለም። ሰው ተሻግሮ ነው እርጉዝ የሚሆነው። ከዛ በኋላ ስታመጪ ምናምን ነገር አንድ ላይ አለማድረግሽ ለሱ ይቅርታ መጠየቅ አለብሽ። ለሙሉን አታሳይንም ነው። ፓርት አለው ዱቄታ። ማሳሰቢያ ለሰይፉ ኢቢኤስ እና ለኢቢኤስ ማኔጅመንት የቀረበ ፎልስ አሊጌሽን አለርት ነው የሚለው። እስቲ ሀሰት መረጃን የማስተካከል ቪዲዮን የማንሳትና ይቅርታ የመጠየቅ አስቸኳይ ማሳሰቢያ እንሂድበታ። እንዴ ማንን ነው ይቅርታ የሚጠይቀው? አድርሱልኛ። ማንን ነው ይቅርታ የሚጠይቀው? ማን ነው? እዩ አድርሱልኝ። አንቺ አይደለ እንዴ ቪዲዮ ፖስተችው? ቪዲዮ ፖስተችው ተበላጠች በምጥቀን ቪዲዮ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? አንቺ አይደል እንዴ በምጥ ሰዓት ቪዲዮ ቀርጸሽ እያልሽ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? ይሄን ነው እሷ የቀለደችው። እንዲያውም አልተሳደበችም፣ ምንም አላለችም። አንቺ ነሽ ህዝቡ ይቅርታ መጠየቅ ያለብሽ። አወቅሽ ሲሏት የባሏ መጽሐፍ አጠበች ያለ ዝምባ ሂጂ እካክ። እንዴ አልበዛም እንዴ? ሴቶቹ ግን እንዴት ነው የምትጨማለቁት? አሜሪካን ሀገር፣ እኔ አሜሪካን ያለሁት ቆሻሻ እንደው ሽቅብ ልራ አላላችሁም እንዴ? ምንድን ይፈጠር ነው የምትይው? አንቺ አይደለሽ እንዴ ተንበላጠሽ ምጥሽን አደባባይ ላይ ያረግሽው ያወጣሽው አንቺ አይደለሽ እንዴ? በዚህ ነገር ላይ ማን ድርሹ ቀለደች፣ በዚህ ነገር ላይ ተጫወተች። እኔ ባናትሽ ተተከያልኩሽ ነው። ማን አባቱ ነው የሚያዘኝ? እኔ ልቃሚ ዲ ምንድን ነው የምታወሪው? አንቺ በተንበላጠችው አንቺ ቪዲዮ ምጥ ላይ ሆነሽ ሜካፕሽን አድርገሽ ቪው ፍለጋ ገንዘብ ፍለጋ ተርመጥምጠሽ መጠሽ በቪው ስለሚከፈል ስለምታውቂ መተሽ ባረክሽው በኢትዮጵያ ተሰምቶ የማይታወቅ በኢትዮጵያ ታይቶ የማይታወቅ ነገር ያረክሽው አዶናይ ሲመጣ ለብቻዬ ከኔ ውጪ ማግኘት የለባችሁም ከኔ ውጪ ማየት የለባችሁም ብለሽ ገንዘብ ስትሸቂበት ስትሰሪበት አልነበር እንዴ? ሆዳ እጂ እካክ። እኔን እስኪ ክሰሽኝ። እዚሁ ነው ያለሁት። የምን ኢትዮጵያ መሄድ ነው? ድሃዎቹን ነው እንዴ ጉልበተኛ መሆን? ድሃዎቹ ላይ ነው እንዴ ያዙ ይልቀቁኝ የሚባለው? ከባህል ያፈነገጠ ነገር አንድም ሴት የምጥ ጊዜ ማንም አይቷት የማያውቅ እንደ አንቺ አይነቱ መጥቶ እንደዛ ሲያደርግ እንዲያውም ቀለደች እንጂ ክፉ ነገር እንኳን አልተናገረችም። ወሬኛ ሄደ እካክ ብዬሻለሁ። እኔ እስቲ እኔን ስትከሺ ልይሽ፣ እኔን ክሰሽኝ እስቲ፣ እኔን እስቲ ማስጠንቀቂያ አትሰጪኝ በምታውቂያቸው፣ እኔን እስቲ የሆነ ነገር አስቢኝ። ወራዳ አንዳንዴ ክብር አይወድላችሁ መረን። አረ እኔን እስቲ አድርጊ ዲ ምጥ አደባባይ ላይ ካላያችሁልኝ እሙሙ የኔው እያልሽ ኦልሞስት እንደ እግዚአብሔር
ባትፈሪ ሙት አሳይ ነበር ለገንዘብ ክፍያ። ይሄን አይደል ያረግሽው? ይሄን አርገሽ ደግሞ ክስና የይቅርታ እንትን ይደረግልኝ። እኔ እንደውም አልፊያት ነበር። እግዚአብሔር ምስክሬ፣ የምታዩት ነው ቪዲዮ ነበር። ምጥ ነው ሴት ልጅ የምታደርገውን አታውቅም ብያለሁ። ጭራሽ ክስ ልታመጪ ቆሻሻ። አንዳንድ ሴት ግን ለዚህ ነው ደሜን የሚያፈሉት። አንዳንዶቹ እንደነዚህ አይነት መረኖች ለምን ዘጋሽ ኮመንቱን? እዛ ላይ ነበር። እስቲ እኔን ክሰሺ። እኔ አሜሪካ ነው ያለሁት፣ አንቺ ያለሽበት ሀገር ነው ያለሁት። ዮኒ ማኛን ክሰሺ እስቲ። ባሏማ ዝምባም ነው፣ ሰው ነው እንዴ? ባልማ ቢሆን እንደወንድ ወንድ ቢሆንማ ያውቃል። አረ እንደዚህ አይነት ነገር ምን ያደርግልሻል ብሎ ያስተዋት ነበረ። ዝምባ መከክ ስለሆነ ነው፣ ወንድ አይደለም። ወንድ ቢሸትማ ሚስቱ እንደዛ እንደፈለገች ስትበላቀጥ ዝም አለ። የእሷ የሀቢባ ባል ዝምባሞች ናቸው፣ ወንዶች አይደሉም። ወንዶች አይደሉም። እንደፈለጉ ሲሆኑ ዝም ጸጥ ነው የሚሉት፣ አይተነፍሱም። ወንድማ ወንድ ነው። የእኛ ሚስቶች ወጥተው ለምን አይበላቀጡም? የእኛ ሚስቶች ወጥተው ለምን ቪዲዮ እየሰሩ የሆነ አይሉም? እኛ እኮ የሌላ ዜጋ ነው ላ ያገባ ሲበላቀጡ ለምን አታዩ? ያዙ ልቀቁኝ ሲሉ ለምን አታዩ? ወንድ የማይከበርበት ቤት ላይ ካለ ሴቷ እንደፈለገች ብትሆን ትንፍሽ የሚል ወንድ የለም። ዳት ፕሮብለም የለም፣ ችግሩ ያለው። ስለዚህ በጣም ማዝነው አንቺ ተበላቅጠሽ ለፖሰችው ምጥሽን አደባባይ ለፖሰችው ስለተቀለደ ክስና ይቅርታ ፈልጋል። ባናትሽ ተተከይ ቆዳ ልጄ ዘንባ ገንዘብ አምሮት ሊደፋይ ስለሆነ ነው። የምታስተዳድሩት ሴቶች ስለሆናችሁ ነው። ወንዱ እንደፈለገ ብትሆኚ ትንፋሽ የማይናገረው በዛ ነው። ትንፋሽ የማይናገርሽ በዛ ነው እንጂ ምጥ እንዴት ነው አደባባይ ላይ ቪዲዮ የሚፖስተው? የትኛው ኢትዮጵያዊ ነው ያደርገው? የትኛው ኢትዮጵያዊ ነው እንደዛ ሲንበላጠጥ ያየው? አላየንም። ስለዚህ ጭራሽ አንቺ ድርሹን ልትከሺ ኢቢኤስን ማስጠንቀቂያ ልታወጪ ምናምን ባናትሽ ተተካ ያልኩሽ ነኝ። ዱቄታ ወረኛ ኢትዮጵያ ያሉትን ብቻ ማስፈራራት። ኢትዮጵያ እኔ አሜሪካ አለሁ። እስቲ ትሞክር። እኔ አሜሪካ ነው ያለው። ቆሻሻ አሁን ሳየው እኮ ነው ደሜ የፈላው። ጭራሽ ልትከስይ ድርሹ ዮኒ ማኛ አለልሽ። እኔ ረግጥልሻለሁ እስከ አቅራት ድረስ እንዴ በልጆችሽ ነግደሽ የለ እንደ ሶሻል ሚዲያ ላይ እስኪ በቃሽ ድረስ ልጆችሽን እያሳየሽ ቡጥቡጥ አድርገሽ እንደ አይደል እንደ በላሽው አይደል እንደ ምንም ማያውቁ ልጆችን አምጥታችሁ እዚህ ላይ ስሸቅሉበት ነው የምትሉ ቆሻሾች። It's open, son. It's open. Sorry. ያራድዬ ልጅ የዋሳ ልጅ በቃ ፈገግታ፣ ሳቅ፣ ጨዋታ እንደ ድርሹ አይነት ፍልቅልቅ ትመቸኛለች። ድርሹዬ ያራድዬ ልጅ በቃ ብራንድ ነች በእውነት በጣም 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 ድርሹ በጣም 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 ደስ የምትል ናት ድርሹዬና ይመችሽ ነው የምለው። በጣም ነው የምትመችኝ። ፈታ ያለች ልከሳት ነው። ማን ነው ከሳሹ? ማን ነው የሚከሰው? ራሷ ለጥፋ ልትከስ። አረ ራሷ በለጠፈችው ነገር ላይ አማጯ
አይ የተረጋረ መሳቂያ ነው የምትሆነው። መሳቂያ ነው የምትሆነው። ኧረ መሳቂያ ነው የምትሆነው። ትቀልዳላችሁ እንዴ? ራሱ ሰው ለጥፋ ሰው የፈለገውን አስተያየት መስጠት ይችላል። አሁን ላይቭ ገብታ አመጣ ስላለች እና ያንን መቀለድ አይቻልም ልትል ነው? እኔ በጣም ስለምታከብረኝ አልሄድባትም እንጂ በደንብ እሷን ከከሰሰችማ እኔ ሄድባታለሁ። እንዴ እሷን ከከሰሰች ዮኒ ማኛን ክሰሽው ብላ እንድትል አደርጋለሁ። እሷን ከከሰሰቻት እግዚአብሔር ምስክሬ፣ እሷን ከከሰሰቻት ኢትዮጵያ ናት ብላ እኔ አልፋታትም። እኔ እዚህ ረግጣታለሁ። ማን እንደሚከሰኝ አያለሁ። ምን ኢትዮጵያ ስላለች ድርሹን ቆይ ፔጇ ማን ነው ስሙ? እንደዛ ከሆነማ ሄድባታለሁ። እዲ ቆይ